የኢትዮጵያ በጅቡቲ በኩል የሚመጣው የኢንተርኔት ኬብል ቢበጠስ ምን ይፈጠራል ብላችሁ አስባችሁ ታውቃላችሁ? ለዓመታት ሀገራችን በከፍተኛ አደጋ ተጋልጣ ነበር። ሁሉም ዲጂታል ትራፊካችን የሚያልፈው በአንድ በር በኩል ነው፣ እሱም ጅቡቲ። ያ በር ከተዘጋ ሀገሪቱ ከዓለም ትገነጠላለች። ነገር ግን ከጃንዋሪ 28 ጀምሮ ያ አስፈሪ ነገር ተቀይሯል። ኢትዮ ቴሌኮም ከሶም ኬብል ጋር በሶማሌላንድ ከፍተኛ ውይይት አድርጓል። ሶም ኬብል በበርበራ የሚገኙትና ከዓለማችን ግዙፍ የውሃ ውስጥ ዳታ ኬብሎች ከሆኑት ከቱ አፍሪካና ፒስ ኬብልስ ጋር የሚገናኙትን ጣቢያዎች ያስተዳድራል። ቱ አፍሪካ ኬብል የፌስቡክ ድርጅት ትልቅ የውቅያኖስ ውስጥ የኢንተርኔት ኬብል ሲሆን አፍሪካን በመክበብ ከአውሮፓና ኤሽያ ጋር የሚያገናኝ ነው። ፒስ ኬብልን በተመሳሳይ አህጉሮችን የሚያገናኝ የውቅያኖስ ስር ኬብል ነው። ነገሩን እንዲያስቡት ላለፉት 10 ዓመታት የኢትዮጵያ ኢንተርኔት በአንድ ቱቦ ብቻ ነበር ሲተነፍስ የነበረው። ይህ ስምምነት ግን ሁለተኛ ሳንባ ይከፍታል። ጉዳዩ ስለ ፍጥነት ብቻ አይደለም፣ ስለ ህልውና ጭምር ነው። መስመሩን በሶማሌላንድ በኩል በማድረግ አማራጭ መስመር ፈጠርን ማለት ነው። የጅቡቲው መስመር ቢቋረጥ የበርበራው መስመር በህይወት ያቆየናል። በቴክኒክ ደረጃ ይህ 190 ጊጋቢት ፐር ሰከንድ አቅም ወደ ግሪዳችን ይጨምራል። ይህ የዲጂታል ትስስር ወደ ውቅያኖስ የሚወስደውን መንገዳችንን ያጠናክራል። በበርበራ በኩል እቃዎቹ ብቻ ሳይሆን ዓለም አቀፍ ኢንተርኔት እያስገባን ነው። እንዲህ አይነት የመጠባበቂያ እቅድ መኖሩ በኔትወርኩ ላይ የበለጠ እምነት እንዲኖረን ያደርጋል። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎን አፍ ያድርጉ። ፒስ አውት።